እንዴት ነሽ? እንዴት ነህ? አለን ሁሉ ሰላም አለን። ከየት ግድም ነሽ? ጎንደር። እዛው ከተማው ላይ ያ ምን አሳይተሽ ነው? ዋርኒንግ ሰጥቶሻል? አረ ነው ለምን እንደሰጥሽ አታውቂም? አላውቅም። በጣም ቆንጆ ስለሆንሽ ነው። ደህና ነኝ። እኔስ ቆንጆ አይደለሁ? አዎ በጣም ሸበላ ነው። ለዛ ነው የሰጠን ለሁለታችንም። ግን እኮ ያልታየሁት ነገር የለም። እንትን ነው ዋርኒንግ ያሰጠሽ። እንዴት? አይ የምር ሲታይ እስኪ ቆይ ጠጋ በይ። አሁን ሸፈንሽው። ቅድም ይታይ ነበር ትንሽ። ለዛ ይሰጣል ዋርኒንግ። በቃ እንደሱ ይሁን። እንደሱ አይሰጥም። እንደዚህ ምርጥ ነው። ቲክቶክ ግን አይሆንም። አየሻ አልሰለጠነም የምንለው በምክንያት ነው። ቲክቶክ እንደዚህ አይነት ነገሮችን መፍቀድ መቻል ነበረበት። ለምን? ወጣቱን የሚያነቃ ነገር ነው ይሄ። እንደዚህ አይነት ነገር ያስፈልገናል። እኛ ወጣቶች አያስፈልግም? ዳንስ ነው መሰሪ። ዳንስ ትችያለሽ፣ ጎበዝ ነሽ። አይራችንም ተሳስቼ ነው ማለት ነው። አቤት። እሺ ምንድን የምትችይ? አይተው ታውቃለህ እንዴ? እንዳል አሁን እዛው ጎንደር ነሽ? እኔ እኮ እዚህ ጋር መናገር ስላልፈለግኩ ነው። ኦኬ ችግር የለም። በውስጥ ትነግሪኝ። የምር ልጠብቅሽ? ኧረ ባህር ዳር ነኝ። ባህር ዳር? ጎጃም። በቃ ችግር የለም። ሌላውን በውስጥ እናወራዋለን። ምንም እንዳታስቢ። እንትን ውቅራትሽ ያምራል። እዚህ ጋርም እስኪ ሌላ አለ? ምን አይነት ጊፍት ነው የተሰጠኝ? ምን አይነት ጊፍት ነው የተሰጠኝ? ምን አይነት ጊፍት ነው የተሰጠኝ? በስመ አብ ወልድ፣ በስመ አብ ወልድ፣ በስመ አብ ወልድ፣ በስመ አብ ወልድ፣ በስመ አብ ወልድ። ቆይ ውጪ፣ ቆይ ውጪ። ውይ ምንድን ነው የተሰጠኝ? ምን አይነት ጊፍት ነው? ኧረ እኔ ጋርም የለም፣ እኔ ጋርም የለም። እኔ እንደዚህ አይነት ጊፍት አይቼ አላውቅም። ውይ እስኪ ሰርች አድርጎ እንደ አንበሳ ነው ያሁኑ። ኤግልዬ በስመ አብ። ይኸው እግዚአብሔር 100 ምናምን ሰው የነበረ በአንዴ ስንት 126 ሰው። ጊፍቱ ራሱ ሰው ይጠራል። በእውነት ክበርልን። አመስግኑልኝ ፋሚሊ፣ ሁላችሁ አመስግኑልኝ። እኔ እኮ ቅድም ነግሬያችኋለሁ። ትልቅ ሰው መጥቷል፣ ሰላም በሉልኝ። ቤቴ ባለፈው መጥቶ ጆይን ብሎ 4 ቀን ጆይን ብሎብኝ ኔትወርኬ ነው መሰለኝ። እሱ ከወጣ በኋላ ነው ያሳየኝ ለኔ ራሱ። እግዚአብሔርን ለኔ ራሱ እሱ ከወጣ በኋላ ነው ያሳየኝ። ሶሊያናዬ ተይ አሁን እያወራው ነው። እስኪ አሁኑን ጊፍት ያለኝ እንዴት ነበር የሚታየው? ቤዚ ምን አይነት ነው? ቤዚ ምን አይነት ነው ያሁኑ? እዴ
አረ እንደዚህ ይቻላል እንዴ ፋሚሊ? ተባረክ እንደው አንተ ብሩህ ሰው እንዴ! ምንድነው ዛሬ? አረ ስክሪንሻት አድርጉልኝ ይሄን ነገር። የቲክቶክ አይነት ያልተሰጠኝ ጊፍት የለም። እመብራልን አዳዲስ ጊፍት እያየሁ ነው። አረ በእግዚአብሔር ስም አረ ኑርልን 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 ማርያምን። አረ መብራን እናይቼ ማላቃቸው ጊፍቶችን እያየሁ ነው። ደነገጥን እኮ ሴትዮ፣ እኔም ደንግጫለሁ። ኤግል ኩራታችን፣ ጀግናችን፣ የኛ ሩሩ ኑርልን። በእውነት ባህል መሰለ እያልኩ ነው። ባህል ሸተተ። አሁን ባህል ሸተተ። እሑድ ወየውልሽ። እንወዳለን በእውነት ሁላችሁም አመስግኑልኝ። በእውነት ተባረክ። በእውነት በወጣ ይተካ። እኔስ ጀመር ያንተ ውለታ እኔ ጋር ብዛቱ አመስግኝም አልጨርስም። ከጌሜ ጀምሮ መቼ የማይረሳው እስካሁን ቪዲዮ አለች። በእውነት ፋሚሊ ኤግልን ለማታውቁት በቀጠሮ ጌሜ ሰዓት በቃ እኔ ተሸነፍኩ ብዬ ባሰብኩበት ሰዓት እነሱ ጋር በጣም ብሶ ስለነበረ ተሸነፍኩ ባሰብኩበት ፈጥኖ ደርሶ አንበሳ በላይና ብዙ ጊፍቶችን የሰጠኝ ፈጥኖ ደራሽ መከታዬ ነው። እንዳሸነፍ ያገዘኝ በአንድ ጌም ብቻ 8 አንበሳ ነው ምናምን። በእውነት በጣም ብዙ ውለታ አለብኝ እሱ እግዚአብሔርን አውቃለሁ። ደግሞ ባሰበው ልክ የተሻለ ቦታ ደርሼ እንደማኮራው እና እውነት ያው ብድር ባይባልም እኔም ማገዝ ባለብኝ ነገር ስችል እንደማገዝ ተስፋ አለኝ። እግዚአብሔር ያክብርልን። አመሰግናለሁ። ምክበሩ አመስግኑልኝ። እሺ ሁላችሁ ፋሚሊ ኤግልን አመስግኑልኝ በእውነት አሜን። በወጣው ይተካ ማርያምን፣ ከምንም በላይ በወጣው ይተካ። በዓሉም የሰላም የፍቅር የአብሮነት የጤና ይሁንልህ ያርግልን። በቃ ማርያምን ጤና በቤት ይግባ፣ በረከቱ ይሙላ። አሜን። ማርያምን ጨምሮ ይስጦ እግዚአብሔርን በወጣ ይተካ። እንዲህ ነው አንዳንዴ ሳታስቡ አያችሁ፣ ያላስባችሁ ደስታ እንደዚህ ይመጣል ወደ እናንተ ጋር። እግዚአብሔር ሲያስብላችሁ በጥሩ ሰው ለእናንተ ደስታን ይልካል። ጨምሮ ይስጠው ማርያምን። እና ስትይ ዋያይሽ ነው አይደለ? ባላሰብንበት ሰዓት መጥቶ እንዲህ ሰርፕራይዝ ያደርጋል። ካለ ኩነት ፈጣሪ አክብርልኝ። ወንድም መከታ ነህ፣ ከምንም በላይ መከታ ነህ። አስመስክራል። ቃል የለኝም። ታኮፕ ሊንክ አድርጉ ፋሚሊ። የባለ ደስታዬ የሆነ በቃ ድንጋጤም ፈጠረ። እግዚአብሔር ደስ የሚል ደስታና ድንጋጤ አልነበርኩም። አመለጠች ጎንደሪያ። ደስ የሚል ሰርፕራይዝ። እሱ ራሱ ቤቴ መምጣቱ ራሱ ለኔ ትልቁ ሰርፕራይዝ፣ የመጀመሪያው ሰርፕራይዝ ነው። ማርያምን ምን ወረደ ምን ያልወረደ አለ ጠይቅኝ።
ምን ያልወረዳል? የኤስ ነኝ። ምን ያልወረዳል? ጠይቅኝ እስኪ። ያልወረደው ምንድነው በይ። እኔ ልንገርሽ፣ ሁሉም ነው የወረደው። ታብ ኮፒ ሊንክ አድርጉ። እሺ ፋሚሊ፣ እንኳን ደስ አለ ኮስትርዬ። አሜን አሜን። እንኳን አብሮ ደስ አለን። አው ስቶሪ ያደርገዋለሁ፣ ያወጣልኛል። ፕራይቬት ስለሆነ አካውንቱ ቀላል። ይሁት፣ ይሄንማ ይሁት፣ ማርያምን ይሁት። እንትን ስለሆነ ምንድነው ፕራይቬት ስለሆነ ድንገት ካላወጣ እንትን አደርገዋለሁ። ሪከርዱን ትልኪልኛለሽ ካለ ካመጣልሽ ላንቺ ግን ያመጣል። ላይቭ ላይ እርግጠኛ ነኝ። ማርያምን አሁን እንደወጣው ነው ማረገው ስቶሪ። አንበሳ ወረደ። ኧረ ከአንበሳ በላይ ነው። ከአንበሳ እህት ወንድሞቼ፣ የተከበራችሁ ቲክቶክ ተከታታይ ፋሚሊዎቼ፣ እንዲሁም የተከበራችሁ የምወዳችሁ የሀገሬ ልጆች፣ እንዲሁም የተከበራችሁ የላይቭ ቤተሰቦች፣ እንዲሁም የተከበራችሁ እመሳሳላችሁ እህት ወንድሞቼ፣ እንዲሁም የተከበራችሁ ሌላ ማያችሁ ውዶቼ፣ እንዲሁም ክቡርና ፕሬዝዳንታችን ኤግል እናመሰግናለን። እኛና በእኔ ስራ ያሉ ሁሉ ፋሚሊዎቼ ከልብ እናመሰግናለን። እግዚአብሔርን እናመሰግናለን። በእውነት ሙገሳ በዛ። ለአምሪ 2 አንበሳ አንቻል 2 አንበሳ እኮ ነው 60 ሺህ ኮይን 2 አንበሳ ሰው። እኔ አሹ ስንት ነገር ሰድቦኝ 1 አንበሳ ነው የሚሰጠኝ። አሹ ስንት ነገር ብሎኝ እንዲህ የቻልኩት የሱን ስድብ እና ዱላ እንዲህ እያልኩት ድል ነው የነሳሁት። ነቢ ኮንግራ እንኳን ደስ አለ። እንኳን አብሮ ደስ አለ። ናሳ ኧረ ስማ እንዴ አወራሩ ላይ ተቀየረብኝ። አንቺ እንዴት አይቀየርም? ስንት የሚቀየር ነው በላ ያንተ ይለየን። እሺ ያንተ በቃ ሳይ ፈልሳስ ኧረ እግዚአብሔር ይመቸው። ግን እግዚአብሔር ይስተው። ኧረ እመቤቴ ማርያም እና አንደኛን ቅድም አንዱ ግሩን ነበር፣ ሁለቱን ነው ነጭ ጭቅላታችን ላይ እሱ ነው የቀረው። ግን እግዚአብሔርን አንቺ አላሰብኩም ጭራሽ መጥቶ ቤቴ እንግዲህ ጆይን ብሎ እንግዲህ ቆይቷል ከጠፋም። እግዚአብሔርን ነው የምልሽ። አዎ እግዚአብሔርን እመቤቴ ማርያም ትስተው። የልቡ መሻት ተፈጸመ። ልጅቱን ረሳት። ልጅቱን ራሴን ሁሉ ረስቼ ነበር ለትንሽ ሰከንድ። ማናት ልጅቱን ረሳት ነው እንደ ገረመሽ? በዚህ ሰዓት ማናት ምንድናት? እግዚአብሔርን ግን በጣም ጥሩ ሰው ነው፣ ደግ ሰው ነው። እመቤቴ ማርያም ትስተው። አሚን ማርያምን እኔም ገምቼ ነበር እቴዋ። ግን በዚህ ልክ 2 አንበሳ እኔ እኮ ያንቺ 40 ሺህ ነው ያኛው ሁለተኛው የበዓል ነው። 40 ሺህ ነው ሁለተኛው። የበዓል ስጦታ ነው። የፋሲካ ስጦታ ነው። አላቆም እኮ እሱን ጊፍት ነገ ነው ተነስቼ የምመጣው። በቃ ነገ ጠዋት 1 ሰዓት ተኩል ሲል አባ ቁስጥር ጋር ነው የምገኘው። መብላት አለብኝ ይሄንን። አይ 2 አንበሳ ነው የወረደልኝ አሁን ቁጭ ብዬ እንዴ። 2 አንበሳ ያለጌ መከታከና አየኳ። እግዚአብሔርን አዎ እግዚአብሔር ይስጠው።
የጌሙ ጊዜ እንደዛ አስደስቶ ሳይጨርስ ዛሬም ደገመው። የሚያወራውን አንበሳ ነው። አዎ አንዴ የተሰጠኝ 2 እናትና ልጅ ሚያው ሚያው የሚባባሉት ሚያው ያሉ ለሰይመጡት ነጋ ላንተ ደስተኛ ነኝ ጌታ። እኔ ራስ ቀላል ደስተኛ ሆንኩኝ። አንቺ በስ እሺ ማርያምን በጣም እንዴት ደስ እንዳለኝ። በሁለት ነገር ነው ደስ ያለኝ። አንድ በዲኑ እንደዛ አስደስቶ ሳይጨርስ እስከዛሬ እየመረቅ ነው። ዛሬ ደገመው እግዚአብሔርን። አሁን ደግሞ ጭራሽ ዛሬ ደግሞ ተደገመ። በጣም እናትና ልጆችንማ በጣም ነው የምንከባከባቸው። ስሚ አካውንቱ ፕራይቬት ስለሆነ ያወጥልኛል አይደል? ላይቭ እንትን ላይ ግን ምን ላይ? አዎ ያወጣላል። ላይቭ ሪከርድ ላይ ያወጣላል። ስቶሪ በትልቁ ግድ ነው። ራመት ነው ሳቡኝ ብላለች። ራመት በትልቁ ስቶሪ እንደ ግድ ነው። እንጠብቃለን ስቶሪ ላይ የማን መኪና የሚጮህ? ራመት መኪናሽ ራመት መኪናሽን አታርጪብን። ራመት ምን እንደው ልታሳየን ነው? ይሄውና እንዴ ይሄንን ነው እንደወረደልህ ታዲ። ይሄ እኮ እንትን ነው እንደ ቲክታክ ዩኒቨርስ እኮ ነው። 40 ሺህ ቆይ አኛውሳ ደግሞ እሺ እኔ መኪናውን አንቺ አይቼ አላቅም ጭራሽ። የመኪናውን አሳይኝ እስኪ። የትኛው መኪና እኮ ብዙ ነው ያለው። ሌላ ነው ይሄ የሆነ አይቼ አላቅም።